በዓለም ላይ የተለመደው ሰልፍ ኮንትሮሊንግ ቦዲ ነው የሚቋቋመው። ሚዲያው ራሱ ነው የሚያቋቁመው እንጂ ሚዲያ አይደለም መንግስት አይደለም የሚያቋቁመው ብለን ተከራክረን ከዛ በኋላ አንቀጹ እንዲቀርና እንዲሰረዝ ተደረገ። ከዛ በኋላ እኛም ስናቋቁመው ኢንተርናሽናሊ በአፍሪካም በኤሽያም በአውሮፓ ልምድ ያለው ሰው ዴቪድ ወርድ የሚባል ባለሙያ አምጥተን ነው መተዳደሪያ ደግሞ ሁሉም ነገር እንዲያደርግልን ያደረግነው ማለት ነው። ስለዚህ በዚህ አንጻር በምናደርግበት ጊዜ ሰልፍ ኮንትሮሊንግ ቦዲ ነው። የፕሬስ ነፃነትን ለድርድር ሳያቀርብ እሱ እንዳለ ሆኖ ግን ደግሞ ስነ ምግባር ያለው ከሀሰተኛ መረጃ ከጥላቻ ንግግር የራቀ ሚዲያ እንዲኖር ሰልፍ ኮንትሮሊንግ ቦዲ ነው የሚቋቋመው ማለት ነው። በዚህ አንጻርም ነው ተቋቁሞ ያለው። ከዛ ይህን በሚሆንበት ጊዜ ደግሞ አሁን በኤሽያም በአፍሪካም በአብረማ ለምሳሌ በአጎራባት ሀገሮች ብናይ እነ ኬንያ፣ እነ ዩጋንዳ፣ እነ ታንዛኒያ፣ እነ ሩዋንዳ ለጋዜጠኞች እውቅናና ማበረታቻ ሽልማት ምናምን ይሰጣሉ። ስለዚህ እኛ ሀገርም እንደዚህ አይነት ልምድ እንዲኖር ተብሎ የመጣ ነው። አንድ ነገር ግልጽ መሆን አለበት። ላይሰንስ እንስጥ አይደለም የምንለው። መጀመሪያ አባል የሚሆነው የድርጅታችን ህጋዊ የሆነ አካል ነው። ህጋዊ የሆነውን ነገር የሚሰጠው የመገናኛ ብዙሃን ባለስልጣን ነው ማለት ነው። ይሄ ግን የእውቅናና የሰርቲፊኬሽን ነው። ይሄ ነገር ለሚዲያውም በጣም የሚጠቅም ነው። ምክንያቱም አንዳንድ ጊዜ ታዩ እንደሆነ የሚዘበራረቅበት ሁኔታ አለ። አንዳንድ ጊዜ ደግሞ ጋዜጠኛ ሆኖ ስራውን ከተወ በኋላ ሌላ ስራ ጀምሮ እያለ ምናምንም ጋዜጠኛ ምናምን እየተባለ የሚሄደው አካሄድ ስላለ፣ ስለዚህ ይሄኛውን ነገር ግዴታ ሳይሆን በፈቃደኝነቱ አዎ እኔም እንደ ጋዜጠኛ ሰርቲፊኬት እንዲሰጠኝ እፈልጋለሁ ብሎ ለሚያምንና ድርጅቶችም የራሳቸው ሰራተኛ ጋዜጠኞች ናቸው ብሎ አሳውቀው ፈቅደው እንጂ አስገድደን አንተ ትወስዳለህ አንተ ታደርጋለህ የምንልበት ሁኔታ ነገር አይደለም። ይሄ ነገር ደግሞ በጣም ብዙ ጥቅም እያመጣ ያለው እንደዚህ አይነት ሁኔታ እንዳልኳቸው በአፍሪካ እንትኖች አሉ። አሁን ሚዲያ ካውንስል ራሱ ከአፍሪካ ሚዲያ ካውንስሎች ጋራ በጋራ ለመስራት ይፈልጋል። ኢስት አፍሪካን ሚዲያ ካውንስል የሚል ተቋቁሟል። አፍሪካን ሚዲያ ካውንስል የሚባል አለ። የኢትዮጵያ ሚዲያ ካውንስልም መንበር እንዲሆን እንፈልጋለን። ከዛ በኋላ ደግሞ ኢንተርናሽናል ሚዲያ ካውንስል ከሚለው አብረን ስንሰራ እነዚህ ልምዶች ቀስመን አብረን እንድንሄድ ነው ማለት ነው። ይሄ ምን ጥቅም አለው ስንል አንደኛ ጋዜጠኛው እየተንቀሳቀሰ ለመስራት ሰርቲፊኬት እና እውቅና ሲያገኝ ማለት ነው የፈለገው ሂዶ እንዲዘግብ ይጠቅመዋል። ሁለተኛ ነገር ደግሞ አባል የሆኑ ድርጅቶች የሚሰሩ ጋዜጠኞች እንትን ሲሆኑ ጥቃት ሲደርስባቸው ችግር ሲያጋጥማቸው ደግሞ ሚዲያ ካውንስሉ ከጎናቸው ቆሞ እንዲያግዝ እንትን ይሆናል። ፕላስ ደግሞ እንደ ጋዜጠኝነት ጥሩ ለሚሰሩ ሰዎች ደግሞ እውቅና መስጠት መሸለምን ምናምንም አስፈላጊ ነው። ታውቃላችሁ ሚዲያ ማህበራት እኮ ራሳቸው የጋዜጠኞች ማህበር፣ የሴት ጋዜጠኞች ማህበር፣ የኤዲተርስ ጊልድ ምናምን እያለ እኮ ለአባላቶች እኮ መሸለምና ማበረታታት የተለመደና ያለ ነገር ነው። ስለዚህ በዚህ ጉዳይ እንደተባለው ብዙ ጥናት ተካሂዶ ብዙ ባለሙያዎችም ጥናታቸውን አቅርበው ውይይቱን ተደርጎበት ከጋዜጠኞች ጋር ተወያይተናል። አሁን ደግሞ ልምድ ካላችሁ ሰዎች ጋር ደግሞ ይሄኛውን ሀሳብ ቀስመን ቆይተን ደግሞ ራሱ ከመገናኛ ብዙሃን ባለስልጣንም እንዴት መተባበር እንደሚችል ከነሱ ጋር ዲስከስ አድርገን ወደ ስራ ለመግባት ስለተፈለገ ነው ይሄኛውን ስብሰባ አስፈላጊ የሆነ። ምክንያቱም ብዙ ልምድ ያለው ድርጅቱን በመምራትም በስራ ልምድም ሀሳብ ማግኘት ማለት በጣም ኢምፖርታንት ስለሆነ ነው ዛሬ የጠራ ነውና እናመሰግናለን። እንግዲህ በእናንተ በኩል ምናልባት አንዳንድ ደርሷችኋል ይሄ ወረቀት
አሁን የኛውን ነገር እውቅና እንሰጣለን እናበረታታለን ስንል ዝም ብሎ የሚዲያ ካውንስሉ እዚህ ያለው ኤግዜክቲቭ ቦዲ እንሸልማለን እንሰጣለን ማለት አይደለም። ራሱን የቻለ ባለሙያዎች ያሉበት ዲፓርትመንት ተቋቁሞ የሚካሄድ ነው ማለት ነው። ሁሉም ሀሳቡ የሚሰጥበት ሙያውም ያላቸው ሪሰርችም አድርገው እውቅና ምናምን ያላቸው ራሱን የቻለ ዲፓርትመንት እንደዚህ ሚዲያ ካውንስል ይቋቋማል ማለት ነው። እዚህ ጋር በዲቴይል ተውላችሁ ዛሬ አይታችሁ ሁሉም ነገር ለማየት በቂ ጊዜ ባይኖራችሁም ዶኩሜንትን ወስዳችሁ ኤኒ ታይም ሀሳብ እንድትሰጡ እንጠይቃለን ማለት ነው። አዎ ጥሩ ሀሳብ ነው ያነሳው። እኛም አይተነዋል። እንዳጋጣሚ ትናንትና ማታ ነው የሰማነው እና አንዳንድ ሰው ይህን የደረሰው እንትን አደረገ ምን ማለት ነው ነው ተብሎ ማለት ነው። እኛ ባይዘወይ አንዱ አጀንዳችን ምን ነበረ እዚህ ጋር ያለው የጋዜጠኞቹ ውይይት አድርገን ከእናንተ ጋር ከተወያየን በኋላ የእነሱ ሀሳብ ካለ ደግሞ ከእነሱም እናገራቸዋለን ብለናቸው ነበር። ስለዚህ አንደኛ ቅሬታ ቢኖራቸውም እንኳን እስቲ እንገናኝ ብለው ሀሳባቸውን ሰምተው ቅር ካላቸው ማውጣት ነበረባቸው እንጂ ከእኛ ጋር ሳይነጋገሩ ምን እንደሆነ ሳያውቁ ምናምን እንደዚህ አይነት እንትን ማውጣቱ ትክክል አይደለም። ምክንያቱም ይሄ ነገር የሚጠቅመው ለጋዜጠኛው ብቻ ሳይሆን ለሀገራችንም ለመንግስትም የሚጠቅም ነገር ነው። ምክንያቱም በአሁኑ ጊዜ በሀገራችን አንዳንድ ስራዎች ስታይ ለምሳሌ አክቲቪዝም እና ጆርናሊዝም እየተደበላለቀ ነው ያለው። ስለዚህ ይሄኛው ኃላፊነቱን ለቦርደር ኮሚሽን ምናምን ከመስጠት ይልቅ ራሳችን ሚዲያዎች ሰልፍ ኮንትሮል አድርገን እንድናርመው ስለሆነ ይጠቅማል ማለት ነው። አንዳንዱ ሰው አግኝተንም ስናነጋግረው ለምን እንደ ጆርናሊስት ይህን ነገር ታደርጋለህ? ይሄ እኮ እንደዚህ አይደረግም። እኔ እኮ ጆርናሊስት አይደለሁም አክቲቪስት ነኝ የሚል ሰው አለ። ስለዚህ ይሄኛው ነገር እንዳልከው እኔም የተሰማኝ ይህን መግለጫ ከማውጣታችሁ በፊት ማድረግ የነበረባቸው እስቲ ቁጭ ብለው ምንድን ነው ሀሳባችሁ፣ ምንድን ነው የምታስቡት ብለው ሳይሉ እንደዚህ አድርገህ መግለጫ ማውጣት ትክክል አይደለም። እነሱም ኢሜጅም አይጠቅም። እንዳውም በጣም የሚገርማችሁ ነገር በቅርቡ ጊዜ ፓርላማ አንድ ህግ አርቅቆ ነበር የባለስልጣኑን ሰልፍ በሚመለከት። በኋላ እሱን በምናይበት ጊዜ በቦርድ የሚያገለግለውን ኢንዲፐንደንት ቦዲ ነው የሚል የነበረው። ይቺ ኢንዲፐንደንት አካል ናት የምትለው ነገር የምትነካ ስለነበረች ትክክል አይደላችሁም ስንላቸው፣ ስለዚህ ስብሰባ አድርገን ጥሩና በጋራ እንወያይ ብለናቸው እሺ ብለው በጋራ ተወያየን። እንደገና ደግሞ ሌላ ተጨማሪ ውይይት ያስፈልጋል ስንል አዋጅን ካረቀቀው ዲሞክራቲክ ኮሚሽን ዲሞክራሲ ኮሚቴ አለ ከነሱ ጋር ተወያይተን አይ ጥሩ ሀሳብ ነው ያቀረባችሁትና ከመጸደቁ በፊት እኛ እንወያይ ብለን እንኳን ተቀብለውን ነበር ማለት ነው። ይሄኛው ግን ምንም ነገር ሳንሰማ በቴክስት በምናምን ሲደርሰን ጊዜ እኔ ራሴ ይሄ ለእነሱም አይጠቅምም ኢሜጅም የሚያበላሽ ነው። ስለዚህ ምንድን ነው ያስብለው ከዚህ በኋላ እነሱንም አንድ ቀጠሮ እንይዝና በዚህ ሳምንት እናና አሁንም እንደዛ ነው ያስብኩት። እኛም እንደዛ ነው አንደርስታንድ። እንዳውም ምንድን ነው የዚህ ስብሰባ ከጨረስን በኋላ ከእነሱም አንድ ቀጠሮ እንይዛለን። ጥያቄ ካላችሁ ጠይቁ፣ እንወያይ። ሳትወያዩ ሳታደርጉ እንደዚህ ማድረግ ለእናንተም ጥሩ አይደለም፣ ለሚዲያውም አይጠቅምም ብለን ቀጠሮ አሁን ከዚህ ስብሰባ በኋላ በዚህ ሳምንት ከነሱ ጋር ሆነ አስቸኳይ እንትን ለማድረግ እኛ በደዛ ነው ያደረግነው እና ጥሩ ሀሳብ ነው ነግራለሁ። በቅርቡ ጊዜ በእኔም ደወሉልኝና በግል ደረጃ ሄድኩኝ። ምንድን ነው ስላቸው ጊዜ አይ እንትን ልትቆጣጠሩ ፈልጋችሁ ነው እና ስለሱ ለምናደርግ ነው። ይሄ በሚዲያ ካውንስሉ ነው የሚወሰነው፣ በኢንዲቪጁዋል ደረጃ አይደለም። ግን ይሄ ደግሞ የእኛ ሀሳብን ማቅረብም ተወያይተን በደንብ አድርገን የምናደርገው ነው ተብለን ነበር የወጣሁት ማለት ነው። አሁን ግን ይሄ መግለጫ ሲወጣ አይደል ነው የተወሰነ አለመግባባት፣ አለመረዳትና አለማወቅ ችግሩም ያለበት
ስለሚመስለኝ ከዚህ ውይይት በኋላ ከነሱ ጋር ቀጠሮ አስይዘን እስከ ዓርብ ባለው ጊዜ ከነሱ ጋር ቀጠሮ ለማስያዝ እንነግራቸዋለን፣ እናስረዳቸዋለን። እንግዲህ ይሄ ሁለተኛ የሚዲያ ማናጀሮች የጠራንበት ስብሰባ ነው። ይሄ እንግዲህ የሙያ ማረጋገጫ ለመስጠት እንደምታውቁት ብዙዎቻችሁ ዝም ብሎ የተሰራ አይደለም። ፕሮፌሽናል የሆኑ ኮንሰልታንት ቀጥረን ጋዜጣ ላይ ማስታወቂያ አውጥተን አወዳድረን ነው ይሄ የተሰራው። ይሄና ያኛው የዚህ የሽልማት ሂደትን የተመለከተ ጉዳይ ማለት ነው። ስለዚህ እንደተባለው ትናንትና እንግዲህ ይሄንን የጥሪ ደብዳቤ ባለፈው ሳምንት ጀምረን ነው ብዙዎቻችሁ ጋር የላክ ነው አይታችሁት ከሆነ እና የመንግስት መገናኛ ብዙሃን ለሁሉም ተበትኖ እንደውም ኮንፈርሜሽን ሁሉ የሰጡን ነበሩ እና ትናንትና ያ መግለጫ የወጣበትን ሰዓት አይታችሁታል ብዙዎቻችሁ እና ኢምፓክቱ ይሄ ነው። ሁለተኛ ደግሞ ኢትዮጵያ ውስጥ እንደምታውቁት አሁን ባለው ተጨባጭ ሁኔታ ሚዲያው ላይ ያለ የሙያ ግድፈት ትልቅ ማሳያ አድርገን ልንወስደው እንችላለን። ትናንትና የነበረውን ነገር እርግጥ ይሄ የመጀመሪያ ነገር አይደለም። አንድ የመንግስት ተቋም መግለጫ ሲያወጣ ሌላኛው ወገን ምን አለ ተብሎ ባላንስ የሚባል በጣም ኤሌመንተሪ የሆነ የጋዜጠኝነት ሙያ አለ። በጣም ሲምፕሉ ማለት ነው። ባላንስ የሌለው ዜና ሊሆን አይችልም። እና ትናንትና የወጣውን መግለጫ 26 መገናኛ ብዙሃን ሲሰሩት አንዳቸው አልጠየቁም። ይሄ በግል የሚለጠፈው ተውት፣ በፌስቡክ ላይ በግላቸው ግለሰቦች ሚዲያ አይደሉም ብለን ስለምናስብ እናልፈዋለን እንጂ እያንዳንዱ ግለሰብ ራሱ እንዴት ሼር ሲያደርገው እንደነበረ ማለት ነው። በጣም ሲምፕል አይደለም? ምንድን ነው ይሄ ነገር ብሎ ለመጠየቅ በመንግስት መገናኛ ብዙሃን በግል መገናኛ የኛ አባላት መሆኑት በጣም ሲምፕል ነገር ነው። ይሄ ትክክል አይደለም የሚለውን ለመለየትም ያግዛል። ይሄ ፕሬስ አይዲ አይደል? ይሄ ፕሬስ አይዲ የያዘ ሰው መቼም ይሄን ዜና ብሎ አይሰራው ብቻው መግለጫውን ብቻ ማለት ነው። ያኛው ወገን ምን አለ፣ ስሙ የተጠቀሰው ወገን በዚህ ላይ እንዲህ አይነት መግለጫ ወጥቶብሃል እና በአንተስ ምን ትላለህ ተብሎ አብሮ ከዜናው ጋር ተሰፍቶ ነበር መቅረብ የነበረበት እና ሚዲያው ለራሱም መቆም እንዳልቻለ ነው የትናንትናው የሚያሳየው ነገር። ይሄ ደግሞ ዝም ብለን ከኪሳችን የሚወጣ አይደለም። ቀደም ሲል አቶ አማር እንዳነሳው በዓለም አቀፍ ደረጃ ያለ የተረጋገጠ የጋዜጠኞችን ከሌላው ሙያተኛ መለየት አስፈላጊ ነው። በተለይ የኛ መቼም ችግር እናውራ ብለን ይመሻል አይደል? ዛሬ እኛ አይደለንም ጋዜጠኞች፣ እውነት እንነጋገር ከተባለ በሙያ ውስጥ ይሄን ያህል ጊዜ ቆየ ነው። እኛ አይደለንም ጋዜጠኛ ተብለን የምንጠቀሰው በሶሳይቲ ውስጥ ብዙ ኢንፍሉዌንሰሮች አሉ አይደል? እነሱ የበለጠ የሚዲያ ሰዎች ተብለዋል። እንተውላቸው መድረኩን ነው አሁን ጥያቄው፣ ወይስ ጋዜጠኛውን ከሌላው አክቲቪስቱና ከፖለቲከኛው የምለይበት መንገድ ይኖር? ቢያንስ እኔ ፕሬስ አይዲ ያለው ጋዜጠኛ ነኝ እንድል በኮንፊደንስ እንድናገር ማለት ነው። እና ይሄንን መገናኛ ብዙሃን ባለስልጣን ትላንትና ያወጣው አይታችሁ በድፍን ያለ ነገር ነው። ምንድን ነው ለማለት የተፈለገው ነገር ራሱ ግልጽ አይደለም። እውቅና አንሰጠውም ማለት ግልጽ አይደለም አይደል? አንድ የሙያ ማህበር ለምሳሌ እኛ ጋር ብዙዎቻችሁ የሙያ ማህበር ናችሁ፣ አባላቶቻችሁ የምትቀበሉበት ክራይቴሪያ አላችሁ በእርግጠኝነት አይደል? ከዛ ለዛ አባላቶቻችሁ ደግሞ አይዲ ትሰጣላችሁ። ይሄ የኛ አባል ነው ማለት ነው። ምንድነው ይሄ? ምንድነው ጉዳቱ? እኛስ እያደረግን ያለ ነው ይሄን አይደል? የኛ እንግዲህ 102 ደርሷል የኛ አባላቶች በጋዜጠኞች ሙያ ማህበራትም በመገናኛ ብዙሃን ተቋማትም ማለት እዛ ውስጥ በብዙ ሺህ የሚቆጠሩ ደግሞ ጋዜጠኞች አሉ። እነኚህ የኛ አባላቶች ናቸው። የፕሬስ የመገናኛ ብዙሃን የጋዜጠኞች ስነ ምግባር ደንብን አክብረው የሚሰሩ ናቸው የምትለዋን ካርድ መስጠታችን መንግስት አጠቃላይ የሚያመጣው ጉዳት ወይ የህግ ጥሰት ግልጽ አይደለም። እሱን ደግሞ እንዳንል እንግዲህ አይታችሁት ከሆነ መግለጫው በአዋጁ አልተሰጠው ምናምን የሚል ቃልም አለው አይደል? የመገናኛ ብዙሃን አዋጅ ስለ እርስ በርስ ቁጥጥር ምን ይላል? በጣም ሲምፕል ነው። እያንዳንዳችን በኪሳችን ይዘን ነው የምንዞረው አይደለም? የመገናኛ ብዙሃን አዋጅ ማለት ለኛ ምንድን ነው የሚለው? የመገናኛ ብዙሃን የእርስ በርስ ቁጥጥር ማለት ይላል አዋጁ ነው። ይሄ እንግዲህ ማለት የመገናኛ ብዙሃን ተቋማት በፈቃደኝነት ይሄኛ ማለት አይደል? የመገናኛ ብዙሃንና የሙያ ማህበራት በፈቃደኝነት ላይ ተመስርተው
የሚመዘገቡበት የሙያ ስነ ምግባር የመልካም አሰራር ደንብ የሚያወጡበት ተመልከቱ። አሁን እኛ የጋዜጠኞች የስነ ምግባር ደንብ አውጥተናል አይደል? በነገራችን ላይ ስነ ምግባር ደንብ እነሱ ሊያወጡ ፈልገው ነበረ። አዋጁ ከወጣ በኋላ አዲሱ የመገናኛ ብዙሃን አዋጅ መስሪያ ቤት ከተቋቋመ በኋላ የጋዜጠኞች ስነ ምግባር ደንብ ጋዜጠኞች ናቸው የሚያወጡት። የትም ዓለም ላይ መንግስት ህግ ያወጣል። የስነ ምግባር ደንብን በተመለከተ ግን የጋዜጠኞች ሙያ ማህበራት ናቸው የሚያወጡት። እሱን ለእኛ ተውልን ብለን ነው። ስለዚህ በፈቃደኝነት ላይ ተመስርተው የሚገዙበት የሙያ ስነ ምግባርና የመልካም አሰራር ደንብ የሚያወጡበት የመልካም አሰራር ደንብ አንዱ የፕሬስ አይዲ አይደለም። ይሄ ፕሬስ አይዲ የያዘ ሰው እኮ የጋዜጠኞች ስነ ምግባር ደንቡን አክብሬ እሰራለሁ ያለ ሰው ነው ማለት ነው። የሙያ አመራር የመልካም አሰራር ደንብ የሚያወጡበት የዘርፉን የሙያ ብቃት የሚያሳድጉበት ይሄ አዋጁ ነው የሚለው። እኛ ከኪሳችን የምናወጣው አይደል። የተጠቃሚውን ህብረተሰብ ቅሬታዎች የሚያስተናግዱበት ይሄ እኛ የግልግል ዳኝነት ያቋቋሙ ነው ማለት ነው። ቅሬታዎችን የሚያስተናግዱበትን አሰራር በመዘርጋት ራሳቸውን ለህዝቡ ተጠያቂ አድርገው እርስ በርስ የሚተራረሙበት ሂደት ነው። አሁን ምንድን ነው አዲሱ ነገር? ይሄን በማለታችን ምንድን ነው እና ይሄን ደግሞ መሰረት አድርገን እኛ የኢትዮጵያ መገናኛ ብዙሃን የመተዳደሪያ ደንብ አለ ሁላችን የምንገዛበት በጠቅላላ ጉባኤ የጸደቀው ማለት ነው። እሱ ላይ በግልጽ ተቀምጧል። የጋዜጠኞች አንዱ ከሚሰጠው ዓላማው ምንድን ነው? የጋዜጠኞችን ብቃት በየጊዜው ስልጠና በመስጠት ስልጠና የወሰዱትን ብቃት ማረጋገጫ እየሰጠ ይሄዳል ይላል እና ለአባላቶቻችን መስጠታችን አጠቃላይ ጉዳቱ ግልጽ አይደለም። ጋዜጠኝነትና አክቲቪዝም እዚህ ሀገር ላይ በጣም እንትን ሆኗል። ጋዜጠኞች አሁን ይታሰራሉ። በመንግስት በኩል የሚባለውን ነገር ያው ብዙዎቻችሁ ታውቃላችሁ፣ ጋዜጠኞች አይደሉም ነው የሚባለው። አሁን ግን ትልቁ ጠቀሜታ ምንድን ነው? ይሄ ፕሬስ አይዲ ቢሰጥ አንድ ሰው ከታሰረ ከኛ መሀል ዳታ ቤዙ እዚህ አለ። በቀጥታ አድርገን ከነ ፎቶግራፉ ከነ ታሪኩ ከነ ምናምኑ አዎ ጋዜጠኛ ነው እኛ ጋር ተመዝግቦ ይሰራል፣ በስነ ምግባር ደንቡን የፈረመ ነው ማለት እንችላለን። ከሌለንስ አይ ጋዜጠኛ አይደለም። አክቲቪስቱን ቢያዝ ፖለቲከኛውን ቢያዝ ምኑ ቢያዝ ግልጽ ያልሆነ ነገር ይሆናል እና ዳታ ቤዝ መያዝ። ሌላው ጠቀሜታው ኢትዮጵያ ውስጥ አሁን በምታውቁት ሁኔታ ኢትዮጵያ ውስጥ ስንት ጋዜጠኛ እንዳለ አናውቅም አይደል? ስንት ጋዜጠኛ አንዳንዶች እንዲገምታሉ ይሄን ያህል የሚሉት ነገር አለ። ስለዚህ ይሄንን ዳታ ብንይዝ ምድረ ጉዳቱ አሁን ስልጠና ለመስጠትም ለምሳሌ በአማራ ክልል ስንት ጋዜጠኛ አለ፣ በኦሮሚያ ክልል ስንት አለ፣ ለኦሮሚያ ክልል ለስንቱ ስንት ምን አይነት ስልጠና እንስጥ፣ በጀት ለመያዝም ፖሊሲ ለመያዝም ይጠቅመናል። በአጠቃላይ እንግዲህ መንግስትም አያውቀውም ይሄንን ቁጥር። ቢያንስ እኛ አባላት በሆኑት ውስጥ እያንዳንዳችን አባል ስንሆን እኛ ጋር ይሄን ያህል ጋዜጠኛ አለ ብላችሁ የምታስመዘጉ ከሆነ በየጣቢያችሁ በየሙያ ማህበራችሁ ክሮስቼክ ሲደረግ ሊስቱ ይወጣል። ከዛ ውጭ ያለው ጋዜጠኛ አይደለም ማለት ነው። ጋዜጠኛ ካልሆነ በመገናኛ ብዙሃን አዋጁ ፕሮቴክሽን አያገኝም። ጋዜጠኛ እንደምታውቁት አይታሰርም ይላል አይደለም? ጋዜጠኛ እኮ አይታሰርም ስራውን በመስራቱ የተነሳ። ስለዚህ ይሄ እንደዚህ አይነት ነገር አለው። ድፍን ያለ ጉዳይ ነው አጠቃላይ የተነሳው ነገር። ለእኛም ግልጽ አልሆነልንም። አንዲት ገጽ ደብዳቤ ነች የወጣችው ከባለስልጣኑ ጋር በተገናኘ። በነገራችን ላይ የሜሞራንደም ኦፍ አንደርስታንዲንግ ወይም የመግባቢያ ሰነድ ተፈራርመናል። ቀደም ሲል የነበሩት ዋና ዳይሬክተር የነበሩ ጊዜ ተፈራርመን እንደዚህ አይነት ጉዳዮች ሲኖሩ በሚዲያ ጉዳይ ላይ ለመወያየት ተገናኝተን በየ3 ወሩ ነው እንደሚለው እየተገናኘን እንወያያለን። በእኛ በኩል ያለው ምንድነው፣ በእነሱ በኩል ያለው እንደገና የዚህ የእርስ በርስ ቁጥጥር ስርዓት አሁን እንደምታውቁት እነሱ ናቸው ቅሬታ እየተቀበሉ ያሉት፣ የእነሱ ቦርድ ነው እየተቀበለ ያለው። እሱን በ3 ዓመት ውስጥ ለመገናኛ ብዙሃን ለዚህ ለምክር ቤቱ ያስረክባል ይላል። የእኛን መጠንከር ከታየ በኋላ ኬዞች የማየት አቅማችን ከታየ በኋላ ማለት ነው። እና ይሄው ተፈራርመናል። አቶ አማረ እንዳለው እዛ ሄደን ተነጋግረናል። አስቀድመን ዋና ዳይሬክተሩ የመጡ ጊዜ ለመተዋወቅ እዛ ሄደን ያሰብናቸውን እቅዶች ተናግረናል። ሽልማት ፕሮግራም እንደምናዘጋጅ፣ የፕሬስ አይዲ የመስጠት እቅድ እንዳለ፣ ጋዜጠኛውን ከሌላው ሙያ ለመለየት እና መዝግቦ ለመያዝ እቅድ እንዳለ ተነጋግረናል። ባለፈውም ብዙዎቻችሁ እንደምታስታውሱት እዛ ውይይት ስናደርግ ይሄ ጥናት ሲቀርብ እንደ ማንኛውም አካል ጋብዘናቸዋል። እንደውም አንድ ተሳታፊ ይህን ጥያቄ አንስቷል። የታሉ የመገናኛ ብዙሃን ባለስልጣን ሰዎች ለምን አልጋበዛቸዋቸው የሚል ጥያቄ ተነስቷል። ጋብዘናል፣ ግን የመጡ አይደሉም እና መወያየቱ አይቀርም ሚዲያውን ከማጥቃት
እና እሱ ላይ ብዙ እንግዲህ እንደ ስራ አስፈጻሚ ተወያይተን እኛም እናደርጋለን። አይ ዶንት ኖ መነጋገሩ ነው የሚሻለው እንዲህ ከማድረግ። ሁለተኛ በመግለጫ የሚፈታ ነገር የለም እና በእኛም በኩል ደግሞ በሚዲያው አካላት በኩል ማለት ነው የምናስተላልፈው ዜና ሚዲያውን የሚጎዳ ከሆነ መግለጫ ስለሆነ ብቻ ዝም ብሎ አይተላለፍም። መቼም ባላንስ የሚባል ነገር አለ። እሱን ጠይቆ መስራቱ ጠቀሜታ አለ። በራሳችን ላይ እንዘመት ነው። አሁን ትናንትና የተመለከቱት 26 ሚዲያ በራሳችን ላይ እንዘመት ነው እና ከኪሳችን ያወጣ ነው ይመስላል። ሌላው ሲሰማው አሁን ተራው ህብረተሰብ ሲሰማው እንዴ ከየት አምጥተው ነው ህጉ ሳይፈቅድላቸው ነው ይባላል። ይኸው ህጉ የፕሬስ አይዲ እዚህ ላመጣችሁ ሰዎች አይዲ መታወቂያ መስጠት በምንም መለኪያ ህገ ወጥ ሊሆን አይችልም። አባል ላልሆኑት ትሰጣላችሁ ከሆነ አይደለም አባል ላልሆኑት እዚህ ላላችሁም አልፈልግም ያለ ሰው አይወስድም የፕሬስ አይዲ። እኔ በኤዲተርነት ይሄን ያህል ዓመት አገልግያለሁኝ እና የፕሬስ አይዲ ይሰጠኝ ብሎ ካልመጣ እና ስራዎቹን ካላስመዘገበ አይወስድም። አባል እንኳን አባል ሳይሆኑ ደግሞ አይን ይሄን ያህል ዓመት አገልግያለሁ ሰርቻለሁ ደግሞ ይሰጠኝ ደግሞ ከተባለ በዛ መሰረት ሊሰጠው እንደሚችል ነው ይሄ ጥናት የሚያሳየው። እና እኔ ሚዲያውን ምን እንደሚጎዳው ግልጽ አይደለም። አክቲቪስቱ ከጋዜጠኝነት ስራ ውጪ እንዲታይ ማድረግ መንግስትን የሚጎዳው ምን እንደሆነ ግልጽ አይደለም። አጠቃላይ የሚዲያ ኢንዱስትሪውን የሚጎዳው ነገር ግልጽ አይደለም። የበለጠ ግን ያጠናክረዋል ብለን ነው የምናስበው። ቢያንስ በአንድ ቋንቋ መነጋገር እንችላለን። ይህን ፕሬስ አይዲ የያዙ ሰዎች የጋዜጠኞች የስነ ምግባር ደንብን የፈረሙ በመሆናቸው የተነሳ እሱን አክብረው ይሰራሉ ቢያንስ ብለን እናስባለን እና ሀሳብ በኋላ እንትን እናደርግበታለን። አካሄዳችን ግን እንዴት ይሁን በሱ ላይ ንወያይ ወይስ ይሄ የቀረበ ነገር አለ? አይ ቲንክ አላማው ምናምን እና አጠቃላይ እንዴት ነው የሚደራጀው ሀሳብ ጥያቄዎች ካሉ ቀደም ሲል ባለፈውም ስብሰባ ላይ ከነበራችሁ ያያችሁ ሰዎች ካላችሁ እንዴት ነው የሚደራጀው የሚለውን ነገር እንዴት ነው አሰራሩ የሚሆነው፣ ለእነማን ይሰጣል? እዚህ ላይ በቀረበው መሰረት በጣም ብዙ 14 ዝርዝሮች ናቸው ያሉት። አሁን ግን ባለን አቅም መሰረት 14ቱንም ይዘን መሄድ የምንችል አይመስለኝም። በጣም ለዚህ የጋዜጠኝነት ስራ ኮንቴንት ወሳኞች የሚባሉ ሙያዎች አሉ። ጋዜጠኛው፣ ይሄ ሪፖርተሩ የምንለው፣ ኤዲተሩ፣ ዳይሬክተሮች ኮንቴንቱ ላይ የሚወስኑ ሰዎችን በማድረግ መጀመር ይሻላል የሚል ነገር አለና እዚህ ላይ ሀሳብ እንድንሰጥበት ነው። ከየት እንደመጣን እናስተዋወቅ። እንግዲህ ደግሞ ስብጥራችንን ለማየት አመሰግናለሁ። ፍቃዱ አባይ ይባላል። ከኢትዮጵያ በጎ ፈቃደኛ ጋዜጠኞችና የጥበብ ባለሙያዎች ማህበር ነው የመጣ ነው። ያው የዛሬ የተጠራንበት አጀንዳ ያው ግልጽ ነው፣ የመጣንበት አጀንዳ ግልጽ ነው። ግን አንዳንድ ኤጀንሲዎች ደግሞ አጀንዳዎቻችንን ወይ ማጠፍ ወይም ደግሞ እሱም ሌላ ተጨማሪ አጀንዳ እንዲኖረን ሊያስገድዱን ይችላሉ ብዬ አስባለሁኝ እና ለእኔ ኤፍሬም ያነሳው ሀሳብ ክሪቲካል ኬዝ ነው ብዬ ነው የማስበው። 3 ነገሮችን ማንሳት እፈልጋለሁ። እናንተም ወደ ኦቶሪቲው ስትሄዱ ማንሳት አለባቸው ብዬ የማስባቸው ነገሮች 3 ነገሮች። አንደኛው መግለጫው የወጣበት ሰዓት በራሱ ለእኔ ኖርማል መግለጫ የሚወጣበት ሰዓት ነው ብዬ የማስበው አይደለም እና ጤናማ መግለጫ እንዳልሆነ ከሚያሳዩ ነገሮች ውስጥ አንዱ መግለጫው ለሚዲያ እንዲደርስ የተደረገበት ሰዓት በእኔ መረዳት ኖርማል አቲቲዩድ አላቸው ብዬ እንዳስብ አያደርገኝም። አንደኛው። ሁለተኛው ደግሞ እናንተ በነገራችሁ መሰረት ከእናንተ ጋር ምንም አይነት ንግግር ሳይደረግ ምንም አይነት ምክክር ሳይደረግ እንደ ኃጢአተኛ የሚያስቆጠር ምክር ቤቱን መግለጫ መውጣቱ መንግስት አሁን ሰሞኑን እያደረገው ካለው እንቅስቃሴ አንደኛው አካል አድርጌያለሁ እንዳስበው አስገድዶኝ። አሁን ሰሞኑን እያያችሁ ከሆነ እንግዲህ በማዕከላችን ጋሽ አማራም አለ። በተለይ በዚህ በመንግስት ተቋማት ረገድ ሪፖርተር ጋዜጣ ላይ ምን አይነት ዘመቻዎች እየተካሄዱ እንደሆነ የምንመለከቱ ነው። ከኢትዮጵያ ንግድ ባንክ እስከ ትናንትናው የአዲስ አበባ ከተማ አስተዳደር መግለጫ ድረስ ሚዲያውን አታክ ለማድረግ እየተካሄደበት ያለው መንገድ ለእኔ በጣም አሳሳቢ ነው። የፌስቡክ ገጽ ላይ አንድም ሰው ይሁን 2 ሰው የሚሆን ብዬ ጽፌ ያለው ሀሳቢ ለእኔ በጣም አደገኛ ሀሳቦች ናቸው። በጣም አደገኛ ሀሳቦች ናቸው። ዛሬ አንድ ተቋም ላይ እንደዚህ አይነት ዘመቻ ሲከናወን የሚዲያ ባለሙያ የሚዲያ ተቋማት ዝም የምንል ከሆነ ነገ ተነገ ወዲያ የእያንዳንዳችን በር የማይጓጓበት ምንም እድል የለም ብዬ ነው የማስበው። ሰሞኑን እየተካሄዱ ያሉ ነገሮችን ወደኋላ ስመለሳቸው ወደ 1997 ዓመተ ምህረት ወደኋላ እንድንመለስ በዘመነ ኢህአዴግ ጊዜ ሚዲያው ላይ ይደረጉ የነበሩ ነገሮች ምን ይመስሉ እንደነበር ባክ አድርጌ እንዳስብ ያስገደዱኝ እንቅስቃሴዎች ናቸው እና እኔ በትናንትናው ሀሳቤም ላይ የሚዲያ ካውንስሉ አንድ መግለጫ መውጣት አለበት የሚል እኔ ፐርሰናል ሀሳብ አለ። በጣም አደገኛ ከሄድ ነው እየተካሄደ ያለው። የሚዲያ ነፃነት ምን ድረስ ነው የሚለው ድረስ ሀሳብን የመግለጽ ነፃነት
ጋዜጠኞች መረጃ ለህዝብ የማድረስ ነፃነታቸው የመጻፍ ነፃነታቸው ምን ደረጃ ነው የሚለው በጣም አደገኛ አካሄድ ነው ለኔ። ይህንን ታግለን ማስቆም ካልቻልንና እየተካሄደ ያለውን የዘመቻ እንቅስቃሴ ቆም ብሎ እንዲያስቡ የማድረግ ጉልበት ካላገኘ አትጠራጠሩ፣ ነገ ከነገ ወዲያ ምናልባት ካውንስሉም እንዳይኖር የሚያደርግ እንቅስቃሴ ሊኖር እንደሚችል አስባለሁ። እና ለእኔ ሁለተኛው ክሪቲካል ኢሹ ከዛ ጋር እየተያዘ ነው ብዬ ነው የማስበው። የባለስልጣኑ መግለጫ የዛኛው አንደኛው ቀጣይ ክፍል ነው። ሰሞኑን ሚዲያ ላይ በተለያየ አጋጣሚ ከኢቢኤስ ጀምሮ እያየን ነው እስከ ሪፖርተር ድረስ ያሉትን ዘመቻዎች የዛ ቀጣይ ክፍል ነው ብዬ እንዳስብ ተገድጃለሁ። ይሄ የኔ ፐርሰናል ኦፒኒየን እና ስለዚህ ካውንስሉ ሲሪየስሊ ማየት አለበት፣ እንደ ቀላል ነገር ማየት የለበትም። ስትወያዩ በትክክል መነጋገር መቻል አለባቸው። ከባለስልጣኑ ባሻገርም ሌሎች ተቋማት ላይ ሄዶ መነጋገር የሚያስፈልግ ከሆነ እነሱ እንዳወጡት አይነት መግለጫ ማውጣት የሚያስፈልግ ከሆነ ማድረግ መቻል አለበት። ሶስተኛው እንደገባኝ ይሄንን ነገር ባለስልጣኑ የተቃወሙበት ብዬ የማስበው አሁን መንግስት ለጀመረው ጋዜጠኞችን ለማሰር እንቅስቃሴ ካውንስሉ እንቅፋት እንደሚሆንበት ያሰበ ይመስለኛል። ምክንያቱም ጋዜጠኛ አይደለም አክቲቪስት ነው። በእኔ መረዳት ፕሮፌሽናል ጋዜጠኛ ሆኖ የሚያሳምን ነገር ስለሌለኝ አክቲቪስት ነውና በሰራው ነገር እጠይቀዋለሁ በህግ እያለ እናንተ ደግሞ ጋዜጠኛውን ጋዜጠኛ ብላችሁ ልትወስኑበት ነው። ስለዚህ ጋዜጠኛ ከተባለ መንግስት እንደፈለገ ማሰር ላይችል በወጡት ህጎች መሰረት አንድ ጋዜጠኛው ቅድም ታምራትም እንደተናገርከው ምን አይነት አካሄዶች መሄድ እንዳለበት መንግስት ገብቶታል። ስለዚህ ቆም ብሎ ቀድሞ ይህንን የአክሬዲቴሽን ኬዝ አላስቆመ ለሚፈልገው እንቅስቃሴዎች ካውንስሉን እንደ ጋሬጣ የሚያስበው ጭምር ይመስለኛልና ይህ እንቅስቃሴ በፍጹም መሄድ የሚገባን ድረስ ቦታ ሄደን ማንዴታችንም ስለሆነ መብታችንም ስለሆነ እንደ አንድ ተቋም እንደ አንድ ካውንስል ማንዴታችንም ስለሆነ እኔ የመጣሁበት ማህበር አባላቶቼ መታወቂያ ያላቸው መታወቂያ ከሌላቸው አባልነታቸውን የምናረጋግጥበት ምንም አንደኛ ክራይቴሪያ የለን። ስንቀበል መስፈርት አለ፣ የሚሙሉት የቃል ሰነድ አለ፣ የሚፈጽሙት ነገር አለ። ቤዝድ ኦን ዛት ሜምበርሺፓቸው የሚረጋገጠው መታወቂያቸው ነው። አለበለዚያ የእኛ ማህበር ጥቅም ምንድን ነው? ካውንስሉም ዘሴም ታይም አምብሬላችሁ ኖሮ በዚህ አይነት አካሄድ ነው መሄድ ያለበት እና እኔ ለተጀመረው እንቅስቃሴ አክቲቪስቶች ናቸው የተባሉ በየቦታው እየታሰሩ ላሉ ጋዜጠኞች መንገዱን የምናቋረጥበት ስለመሰለው የጀመረው እንቅስቃሴ አካል አድርጌ ነው ማስበው። እኔ እዚህ ውስጥ ፖለቲካ የሚደግፍ ሰው ሊኖር ይችላል፣ የሚቃወም ሰው ሊኖር ይችላል። ይሄ የኔ ጉዳይ አይደለም። እኔ ጋዜጠኛ ነኝ። ስለዚህ የጋዜጠኝነት እያንዳንዱ ጉዳይ መልካም ነገር ሲኖር ደስ ይለኛል፣ የሚያሰጋ ነገር ሲኖር ደግሞ እንደ አንድ ጋዜጠኛ ስጋት አለብኝና ጉዳዩን በደንብ አተኩራችሁ ብታዩትና መልስ ለሚያስፈልገው መልስ ብትሰጡ፣ ውይይት ለሚያስፈልገው ውይይት ብታደርጉ፣ እየተካሄደበት ያላቸው እንቅስቃሴዎች ከአሁኑ መቆም የሚችልበትን መንገድ በጋራ ተባብረን መስራት የምንችልበትን መደላደል ብትፈጥሩ መልካም ነው ብዬ አስባለሁ። አመሰግናለሁ። የቀረበው ሀሳብ በጣም ጥሩ ነው። በነገራችን ላይ እኛም ይሄ ነገር ተነጋግረንበት በዚህ ጉዳይ ላይ መግለጫ ከማውጣታችን በፊት ከእንትኑ ጋር እንነጋገር ተባብለናል። ያለውን ስህተትና ጉድለት የት ጋር እንደሆነ ከእነሱ ጋር ተነጋግረን ያስተካክሉ እንደሆነ ያስተካክል፣ የማይስተካከል ከሆነ ደግሞ እንትን ነገር ነው። ይሄ ራሱ ለተባለው ዲስከሬጅ የሚያደርግ ነው። ዝም ብሎ የኔ ጋዜጣ ስለሆነ ስለ ሪፖርተር ማውራት አልፈልግም እንጂ ላነሳቸው ጥያቄ ለምሳሌ በቅርቡ ንግድ ባንክ ራሱ ነው 3 ትሪሊዮን ብር ለተለያዩ የመንግስት ድርጅቶች ሰጥቻለሁ ያለ። የእኛታችን የፈጠርነው አይደለም። ይችኛውን ዜና ስናወጣት ስንት ስልክና ስንት ቁጣ ነው የመጣብን ከእንትን ከባለስልጣኑ ጋር ማስረጃ አለን። ማስረጃውን እንዳውም ሬከርድድ አድርገነዋል ምናምን። እንደገና በቀደም ደግሞ አንድ ሰው በፓርላማ አንድ ንግግር ተደረገና ያላልኩትን ነገር ብላችኋል ምናምን የሚል ነገር መጣ። እንደተባለ ሬከርድ አድርገነዋል፣ ድምፁን እናሰማቸዋለን ምናምን። እንደዚህ አይነት ይመጣል። እንዳውም አንድ ጊዜ ታጣቂዎች ከነ ፖሊሶች ምናምን ከነ ጠመንጃቸው ከነ ምናምን ቢሯቸው መጡ። ምንድን ነው አንድ ጋዜጠኛ ማሰር እንፈልጋለን። ለምንድን ነው የምታስሩት? የእስር ትእዛዝ ምናምን ይዛቸዋል። እሱ ትእዛዝ አያስፈልግም። የታለ ጋዜጠኛው ብሎ ቢሮአችን ድረስ መጥቶ ሲያደርግ እንደ አጋጣሚ እሱ አልነበረም። በኋላ ምን ፈልጋችሁ ነው ሲባል እናደርግ ነው አለ። በኋላ ልጁ ራሱ ወደ ፖሊስ ጣቢያ ሄደና ምንድን ነው ተባለ።
ከፖሊስ ጣቢያ ጋር ተነጋገረ። ይሄ እኮ ማስረጃ ያለው ነው። ሁለተኛ ነገር ደግሞ የሚታሰር ምናምን ከሆነ ማዘጃ ወረቀት ምናምን ማምጣት አለባቸው ሲባል ፖሊሶቹ አዎ ይሄ ትክክል አይደለም ብለው ተውት፣ ተሰረዘ ማለት ነው። አንዳንድ ጊዜ አካሄዱ ራሱ የመንግስት ኢሜጅም የሚያበላሽ ነው ማለት ነው። ከአሁን በፊትም እንንገራችሁ፣ እኛ ብዙ ነገር ችግር ሲያጋጥመን ፓርላማ ድረስ ሂደን ተማክተናል። አንድ ረቂቅ ህግ አወጡና ኮድ ኦፍ ኮንዳክት ይቆጣጠራል የሚል ሲያወጡ ኦልሬዲ ሪኮግናይዝድ የሆነ ሚዲያ ካውንስል ያቋቁማል ተብሎ ለምን ይሄ ታወጣላችሁ ተባለ። ከፓርላማ አፈ ጉባኤውን ጋር ሆነን ተወያየን። እንደገና ፓርላማ ረቂቅ አርቃቂውን ጋር ተወያየን። ቀጥሎ ደግሞ ፍትህ ሚኒስተር ጋር እንነጋገር። ፍትህ ሚኒስተር ጋር ሄደን ፍትህ ሚኒስተር ባለበት ፓርላማው ባለበት ተወያይተን በቃ ይሄ ነገር ወደታች ሄዶ መሰረዝ አለበት፣ ትንሽ ጊዜ ስጡንና እንሰራው ብለን ያደርገናል። አንዳንድ ጊዜ ረጋ ብሎ አለማሰብ አለምናምንም እያደረገ ነው ያለው። ይሄ ነገር ደግሞ ኢምፓክቱን በምታውቁት ኢንተርናሽናል የፕሬስ ኢንስቲትዩት እና IPI ምናምንም የኢትዮጵያ መንግስት እንደዚህ ያደረገ ምናምን እያለ እንትን ሲያደርጋቸው በቀላሉ ሊታረም የሚችል ነገር እየተደረገ ነው ያለው። ስለዚህ ይሄኛውን ነገር ተነጋገሩበት፣ ካልሆነ ደግሞ መግለጫ አውጡበት ምናምን የሚባል እንደዛ ነው። ትክክል ነው ማለት ነው የቀረበው ሀሳብ። ይሄኛው ከማድረጋችን በፊትም ከእነሱ ጋር ሄደን እንነጋገርና ይሄ ትክክል አይደላችሁ። አሁን ታምራት ያነበባትን አይታችኋል። ህጋዊ ነው እኮ በህግ የወጣ ነው እኮ። እውቅና መስጠት እንትን ማድረግ መቆጣጠር ምናምን ማድረግ ይችላል የሚል እኮ በህግ የጸደቀ ነው። ሚዲያ ካውንስሉ ደግሞ ሊጋሊ ሪኮግናይዝድ የሆነ ቦዲ ነው። ካሁን በኋላ እንደዚህ አታድርጉ ብለን ችግር ካለ እንትን ከመሰረታችሁ ቤት አገር እንስራ በምን ብለን ተባብለን እኮ ተፈራርመናል እኮ ሜሞራንደም ኦፍ አንደርስታንዲንግ። እኔ ጋዜጠኛ አታክ ከመደረጉ በፊት እስር ቤት ከሚሄዱ በፊት ምናምን ከማድረጉ በፊት በጋራ መጀመሪያ ቅሬታ ካላችሁ ለሚዲያ ካውንስል አቅርቡ ምናምን ተባብለን ተፈራርመናል እኮ። አሁን ይሄ ፊርማ ግን ተግባር ላይ እናየውም ያለው። ስለዚህ እንደተባለው ማለት ነው ይሄ ሲሪየስሊ ሚዲያ ካውንስል መስራት አለበት የሚለው ትክክለኛ አባባል ነው። ሌላ ሀሳብ ካለ ይህ መታወቂያ እነሱ አሁን የስራችን የዓላማ አድርገው ነው ያሉት። ዓላማችን አይደለም እሱ የስራችን አንዱ ከምንሰራቸው ዓላማችን ለማራመድ ከምንሰራቸው ስራዎች አንዱ ስራ ነው። አታሰለጥኑም ሊሆን አይችልም። ስልጠና እንደማለት ነው። ስልጠና እንሰጣለን፣ ጋዜጠኛውን መታወቂያ እንሰጣለን፣ ምናምን እናደርጋለን። ሽርሽሩን ልናደርግ እንችላለን። ኢትዮጵያ ውስጥ መታየት ያለባቸው ቦታዎች አቅም ቢኖረን ወስደን ጋዜጠኞችን የተመረጡ ጋዜጠኞችን ልናሸራችራቸው እንችላለን። አችሉም ሊሆን አይችልም። ለምንድን ነው ለእኔ ለጋዜጠኛ መታወቂያ ምስል ምን አገባው? ምንም እንትን የለውም። መንግስት በፍጹም ከመንግስት እንትን ጋር የሚገናኝ ነገር አለ። ስራችንን ስንሰራ ሌላውን መደበኛ ስራችን አጠቃላይ ዋናውን ስራ ስንሰራ ይሄ ከውስጥ ያሉ ጥቃቅን ነገሮች ናቸው እነዚህ እና ጥቃቅን ነገር ውስጥ ገብቶ እንደ ትልቅ እንደ ዋና አጀንዳ አድርጎ መግለጫ መስጠቱ ትክክል አይደለም። ብዙዎች አሁን የመሰላቸው አንዳንድ እንትኖችም እየደወሉ ያሉትና እኛን የሚጠይቁት መብት አላችሁ ወይ ነው። መብቱ መጀመሪያ ሲቋቋም የተሰጠው። ከዛ በኋላ መብት በየሰዓቱ ይላል ይሆን ነገ እንትን ሊያደርግ ነበር እያለ እየሄደ ላስፈቅድ አይችልም። መጀመሪያ ግራውንዱ ተሰርቷል። ህጋዊ ነው። ህጋዊነቱን መንግስት አረጋግጦ በየቦታው ከራሱ ከተቋሙ ጋር የመግባቢያ ሰነድ አብሮ የመስራት የመግባቢያ ሰነድ የተፈራረመ ነው። ለዚህ ነው በቃ ህጋዊ ነው። ምንም ጥያቄ የለውም። በአዋጅ ያልተሰጠው ይላል። በአዋጅ ማልሰጠው አይችልም። በአዋጅ የሚባል እኮ የሚሰጠው የመንግስት አካል ሲሆን የመንግስት መስሪያ ቤት ነው። ይሄ ጋዜጠኛው ሙያተኛው ራሱ በራሱ ሊቆጣጠር በፈቃደኝነት ያቋቋመው ከመንግስት ነፃ የሆነ ተቋም እንጂ በአዋጅ የሚቋቋም ተቋም አይደለም። አዋጅ የሚል ቃል ምን አገባው? አዋጅ ለምን አዋጅ የሚፈቅደው ጋዜጠኞች በራሳቸው መቆጣጠር ይችላሉ የሚለው ላይ በቃ ያ ሀረግ ነው በቂያችን እና እውቅና ሰጥቶ ከዛ በኋላ ስራ እየሰራን ያለ ነው። ህጋዊ ፈቃድ አግኝተን በአገሪቱ የሲቪክ ማህበራትና የማህበራት ምዝገባ ምናምን ተመዝገበን እየሰራ ነው ያለው። መተዳደሪያ ደንባችን ላይ ያስቀመጠው ነገር ነው። እያንዳንዱ ስራችን እያንዳንዱ መተዳደሪያ ደንባችን እያንዳንዱ ያለው ካለ ይሄ አስቸጋሪ ነው የሚሆነው። የሳንሱር ዘመን እንደገና ሊመጣ ነው ማለት ነው። ስለዚህ ሰው አሁን መረዳት ያለበት ይቺ መታወቂያ መስጠቷ የስራ መታወቂያ ሳይሆን
እኛ ለተቋቋምንበት ሊያግዘን የሚችል የሙያ ብቃት አለው ነው። በቃ እኛ ጋዜጠኝነት ለማሳደግ ነው አለማችን ያለ በቃ የዛ አቅም አለው የሚል መታወቂያ ነው የምንሰጠው እንጂ እዛ ቦታ ሄዶ ይግባ፣ እዛ ቦታ እንዳታስገቡት፣ እዛ ቦታ ቅጠሩት የሚል ነገር አይደለም። እኛ ለራሳችን ብቃት አለው። ቢፈልግ ይወዳደራል። ሌላ አካል ደግሞ ከተስማማ የኢትዮጵያ እንትን መገናኛ ብዙኃን የሰጠው መታወቂያ በጣም አሪፍ ነው፣ ስለዚህ ጥሩ መመዘኛ ነው። እንዲያውም ለምሳሌ ፋና እነ ሸዋ የሚሰሩበት መስሪያ ቤት አለ። ሊቀጥር ቢፈልግ ፋና በግሉ ማአት ምስክሪን ከሚያደርግ አንዱ መመዘኛው እስቲ መታወቂያ ያለው ጋዜጠኛ ራሱ ጋዜጠኛ ነው ያንተ በቃ የመጀመሪያው አይቶ በቃ ከዛ በኋላ ውድድሩ ይቀጥላል ማለት ነው እንደማለት ነው። እና ምንም በቃ ምንም ይሄ ኮንትሮቨርሻል የሆነ ነገርም አይደለም። ጋዜጠኞችን በጣም ያሳዝናሉ። ታምራት እንዳሉ በጣም የሚያሳዝነው እንደዚህ አይነት ነገር ለምን ማጣራት እንደማይፈልጉ አላውቅም። ሲጀመር እኛን መሞገት ነበረባቸው። አሁን መጥተው እንደዚህ የተባለ እኮ ምን ትላላችሁ እንዳልኩ መጥተው መነጋገር ከዛ በቃ እነሱ ዜናው ይቀርባሉ። አሁን ህዝብ እያደናገሩ ስለሆነ እኛ ያው የሚያስፈልገውን ነገር ተነጋግረን ምላሽ እንሰጣለን ብለን እናስባለን። አሁን ግን ይዘቱ ምንድን ነው ይስ የሆነና ምንድን ነው ያሰባችሁት የሚለውን ነገር እንድትረዱልን የፈለግነው። ምንድን ነው ይሄ ይዘት ምንድን ነው ያሰባችሁት የሚለውን በወዳ ብንነጋገርበትና እንግዲህ የወጣውን መግለጫ በተመለከተ አይ ቲንክ አዋጁ በትክክል ለተረዱ ሰዎች አዲስ እንትን አይመስለኝም። አዲስ ዋና ዳይሬክተርም ከመምጣታቸው ጋር ተያይዞ ምናልባት ሚስ አንደርስታንዲንግ ተፈጥሯል ብለን ነው የምናስበው እንጂ እዚህ ነገር ውስጥ መግባትም ተገቢ አይደለም። ሁለተኛ በሀሳቡ ላይ ልዩነት ካለ መነጋገር ይቻላል። ይሄ ደግሞ የእኛ ብቻ አይደለም። በነገራችን ላይ እኛ በስራ አጋጣሚ በተለያዩ እዚህ አዲስ አበባ ለዚህ ለስብሰባ ሲመጡ የተለያዩ ሀገር ሰዎችን ለጉብኝት በሄድንባቸው አጋጣሚዎች ሁሉ በስራ ሄደን ያየናቸው ተቋማት አሉ። ሁለት አይነት ነው የፕሬስ ካውንስል የሚቋቋመው በዓለም ላይ አሁን እየተመለከት ነው። አንዱ እንደኛ ኢንዲፔንደንት ሆኖ ይቋቋማል። ምንም ፈንድ ከመንግስት አይቀበልም። በራሱ አባላት መዋጮ ስራውን ያካሂዳል እና የጋዜጠኞች የስነ ምግባር ደንብን ያስጠብቃል። በእርስ በርሳቸው ውስጥ ቁጥጥር ያደርጋል። አቤቱታ ሲኖር ተቀብሎ ውሳኔ ይሰጣል። ስለዚህ የጋዜጠኞች እስርን ያስቀራል። ኢንዲፔንደንት ሆኖ ስለሚቋቋም ማለት ነው የኛ አይነት። ሁለተኛው የፕሬስ ካውንስል ልክ እንደ ብሮድካስት ባለስልጣን ሆኖ ይቋቋማል። የመንግስት ተቋም እና በጀትም ይመደብለታል እና ዋና ዳይሬክተሩ በመንግስት ይሾማል። የፕሬስ ካውንስል ሆኖ ማለት ነው። ስለዚህ እነሱ ምን ያደርጋሉ? የመንግስትን ስራ ስለሆነ የሚሰሩት ፖሊሲ መሰረት አድርገው ስለሆነ የሚሰሩት ኦልሞስት የመንግስት ተቋም ነው ማለት ነው። እንደዛም ሆኖ ግን የጋዜጠኞችን የስነ ምግባር አክሬዲቴሽን ይሰጣል፣ የብቃት ማረጋገጫ። ለምሳሌ የኬንያን እንመልከት። የኬንያ ሚዲያ ካውንስል is responsible for accrediting journalists in Kenya። ይሄ የመንግስት ተቋም ነው ብያቸዋለሁ። ልክ እንደ ብሮድካስት አድርጋችሁ ሰሩት። የኬንያ ሚዲያ ካውንስል እንደ ብሮድካስት አድርጋችሁ ሰሩት። ዋና ዳይሬክተሩ በመንግስት የሚሾመው፣ በጀት የሚመደበው ከመንግስት ነው። እንትኖችን የፕሬስ ተቋማትን ፍቃድ ላይሰንስ የሚሰጠው እሱ ነው። ለጋዜጠኞችም ብቃት ማረጋገጫ ይሰጣል። የዩጋንዳ ፕሬስ ካውንስል ሪስፖንሲብል ፎር አክሬዲቴሽን ፎር ዘ ጆርናሊስትስ። ዩጋንዳም ተመሳሳይ አደረጃጀት ነው ያላቸው፣ የመንግስት በጀት የሚወስዱ ናቸው። ጋና ፕሬስ ካውንስል የለም፣ ግን ናሽናል ሚዲያ ኮሚሽን ይባላል። እሱም የመንግስት ተቋም ነው። ልክ እንዳልኳችሁ ብሮድካስት አድርጋችሁ ውሰዱት። እነሱም ለጋዜጠኞች ይሰጣሉ። እከሌ ጋዜጠኛ ነው አይደለም የሚለው እንግዲህ መንግስት ጋዜጠኛ እከሌ ነው አይደለም ሲል የሚያመጣው ችግር መቼም ሁላችንም እንገምታለን አይደል? መንግስት ለመንግስት አሳልፈን ከሰጠነው ይህንን ጉዳይ ማን ጋዜጠኛ እንደሆነና እንዳልሆነ እንዲወስን ከሰጠነው የሚመጣውን ችግር እናውቃለን አይደለም? እሱ ላይሰንስ ላይ እንኳን ያለውን ችግር እናውቃለን። ላይሰንስ የማይፈልጉ ተቋማት ካሉ ላይሰንስ አይሰጣቸውም በተለያየ ምክንያት። ሩዋንዳ ላይ ሚዲያ ካውንስል ሩዋንዳ ሚዲያ ኮሚሽን የሚባል አለ። እነሱም ተመሳሳይ ስራ ይሰራሉ። ናይጄሪያም እንደዚሁ የሚዲያ ኮሚሽን ነው ያላቸው። ከፕሬስ ካውንስሉ ጋር አንድ ተያይዞ ይሄ የግልግል ዳኝነት የሚሰራ ተቋም ማለት ነው የፕሬስ ካውንስላቸው የናይጄሪያ። ግን ከዚህ ከመንግስት ተቋም ጋር ተያይዞ
አንድ ላይ አድርጎ ነው ለጋዜጠኞች ምዝገባ የሚያከናውነው። አዲስ ነገር አይደለም። ይህን ማድረጉ ጠቀሜታው ላይ መግባባት ከቻልን ማን ይስጥ ላይ ግልጽ ነው። መንግስት ሊሰጥ አይችልም። እንደዚህ አይነት ተቋማት በፈቃደኝነት ላይ ገብተው ይሄንን ችግር ልንፈታው እንችል እንደሆነ አሁን መገናኛ ብዙሃን ባለስልጣን በተመለከተ በአዋጁ ላይ ቅድም አንብቤላችኋለሁ። የእርስ በርስ ቁጥጥር ስርዓት ምን ማለት እንደሆነ ይሄው በአዋጁ አለ። አንቀጽ 13 ላይ ደግሞ የእርስ በርስ ቁጥጥር ስርዓት የመገናኛ ብዙሃን የእርስ በርስ ቁጥጥር ግምገማ፣ አደረጃጀትና አሰራር እንዲጠናከር ተገቢውን ድጋፍ ያደርጋል ነው የሚለው የመገናኛ ብዙሃን ባለስልጣን። ዓላማዎቹ ላይ ግልጽ አድርጎ አስቀምጧል። አሁን እኛን ማጠናከር ነው የሚገባው እንጂ አጌንስት የትናንትና የት መግለጫ ከማድረግ ይልቅ እንዲጠናከር። ከ3 ዓመት በኋላ እኮ መንግስት አያይም እኮ አቤቱታ እኮ ይሄው አዋጁ ላይ በተሰፈረው መሰረት እርስ በርሳችን ነው ምን ተያየው ነው ዓላማው። አሁን ካልጀመር ነው መቼ? የዛሬ 10 ዓመትም ተገናኝተን እንደገና መንግስት ጋር አቤቱታ እናቅርብ ወይስ እርስ በርሳችን እንዲህ አይነት ዜና መቅረቡ ትክክል አይደለም፣ መታየት የለበትም፣ የሰዎችን ስም ያጎድፋል፣ ጥላቻ ንግግር ግጭት ይፈጥራል እንባባል ራሳችን ወይስ መንግስት ጋር አሁንም እየሄድን አቤቱታ እናቅርብ ነው? እና በዚህ ላይ ብዙ አዲስ ነገር ስላልሆነ በሌሎች ሀገሮች ላይ የተለመደ ስለሆነ የጋዜጠኞች ስነ ምግባር ደንብ ማስጠበቅ የሙያተኞች ጉዳይ ነው የሚለውን ነገር መያዝ ያስፈልጋል። ከእነሱ ጋር መነጋገር ያለብን ነገር እናገራለን። አይ ዶንት ኖ መግለጫ ማውጣትም አስፈላጊ ከሆነ ያ መግለጫም ድረስ የሚያደርሰው ጉዳይ የለም። ይሄው በምታዩት ነገር ጋዜጠኛውን ከአክቲቪስት ለመለየት መንቀሳቀስ መንግስትን ይሄን ያህል ሊያሳስበው ይገባሉ ወይ? ራስ ትልቁ ችግር ይሄ አይደለም ወይ? ኢትዮጵያ ውስጥ አይደለም ትልቁ ችግር ይሄ ነው። ተቀላቅሎ ያለው ተደበላልቆ ያለው ነገር ነው። እና እነኚህ ናቸው ጋዜጠኞች ስንል አይ እነሱ ብቻ አይደሉም ከሆነ አንድ ነገር ነው። ግን የጋዜጠኝነት ስነ ምግባር የማያከብር ሰው እና በሚዲያ ላይ ተጽዕኖ የሚፈጥር ሰው ግን ጋዜጠኛውን ሊቀጥል የሚችልበት እድል ቢያንስ በእኛ ደረጃ በእኛ ማህበር ውስጥ ያወጣነውን የስነ ምግባር ደንብ የማይከተሉ ካሉ እንደነሱ የፕሬስ ካርዱ የመሰጠት እድሉ በጣም ጠባብ ነው የሚሆነውና በነገራችን ላይ እንደዚህ አይነት ችግር በሚኖርበት ጊዜ ከዛ ብቻ ሳይሆን ከፖሊሶች ጋርም ተነጋግረናል። ፖሊሶች ለምሳሌ አንዳንድ ጊዜ ጋዜጠኛ ሲታሰር አንዳንድ ጊዜ ፍርድ ቤት ትዕዛዝም የላችሁም፣ የምንም ትዕዛዝ የላችሁም፣ ታድራላችሁ። ሁለተኛ ደግሞ ፍርድ ቤት ሳይቀርብ አዋሽ አርባ ሄድ ምናምን ነው የሚባል። ፕላስ ደግሞ ሄዳችሁ ኮምፒውተር ትወስዳላችሁ፣ ካሜራ ትወስዳላችሁ፣ ቢሮ ታሸጋላችሁ። ፍርድ ቤት ሳያውቀው ይሄ ትክክል አይደለም መወያየት አለብን ተብለን ከፌዴራል ፖሊስ እንኳን አሁን ውይይት መድረክ ላይ ነው አንድ ተገናኝተን ፋይናላይዝ እናድርገው ብለን ነገረናቸው። ይሄ ትክክል አይደለም፣ ከእናንተ ጋር ሜሞራንደም አንደርስታንዲንግ መፈራረም አለበት። ይሄ እቃ መዘረፍ፣ እቃ መውሰድ፣ ቢሮ ማሸግ ምናምን ካለ ፍርድ ቤት ትዕዛዝ ይሄ ትክክል አይደለም ተብለን በቃ እንወያይ ተባብለን በቀደም ተገናኝተን ነበር። እንደገና ደግሞ ለፋይናል እንገናኝ ተባብለን ከሌሎችም ጋር እንደዚህ የተገናኘ ሜሞራንደም ኦፍ አንደርስታንዲንግ ከሚዲያ ባለስልጣን ብቻ ሳይሆን ከሌሎችም እንደዚህ ከሚያደርጉት ማለት ነው። ምክንያቱም አንዳንድ ጊዜ ቅርታ ክሊር ለማድረግ ነው። አንዳንድ ጊዜ ጋዜጠኞች ታሰሩ ብለን ስንሰማ ፖሊስ ጋር ስንሄድ ማን ነው እንደዚህ ያደረገው? ምን ፖሊስ ነው? ይህን እኛ እናቅም ይላል ፖሊሱ። እስቲ አዲስ አበባ ፖሊስ ሄዳችሁ ጠይቁ። አዲስ አበባ ፖሊስ እኛ አናውቀው ፖሊሶች እንደዚህ አሰሩ አዎ የሚባል ነገር አለ። ይሄ የፖሊስ ኢሜጅም የሚያበላሽ ስለሆነ እባካችሁ ስርዓትና ሲስተም ተከተሉ። እንደ ኢንስቲትዩሽን ስሩ፣ በሲስተም ስሩ እያል ከሌላው ጋር ለመተባበር አብረው ለመስራትም ከፍትህ ሚኒስቴርም እንደዛ እየተነጋገርን ነው። ከፖሊሶችም ጋር እንደዛ እየተነጋገርን ነው። ከሚዲያ ካውንስልም እንደዛ እያተደረግን ነው። ስለዚህ አንዳንድ ጊዜ የሚሰራው ስራ እንኳን ፖሊስ ሰራ ሲባል ፖሊስ የማያውቀው አለ። ፍርድ ቤት ምናምን ስትሄድ ደግሞ እኛ እናውቀው ይሄ ማን እንዳሰራቸውም የት እንደታሰሩ ማናውቅም የሚልህ ነገር አለ። ተርፎ አንድ ፕሮብለም ያለው ሲስተም እንዲ ኢንስቲትዩሽን ላይ ችግር አለብን። ስለዚህ ይሄ እንደተባለው በጣም ሚዲያ ካውንስሉ መስራት አለበት፣ መገናኘት አለበት፣ መስራት አለበት የሚባለው እኛ ምን እናደርገዋለን። ስለዚህ ይሄኛውን በደንብ እዩትና እንትን ነገር ይደረጋል። ባይዘው ይሄ በመላ አውሮፓ በኤሽያ በምናምን ምን ህንድ እንደምናምን ኤቭሪቲንግ የሚያስተዳድሩት ያሉት በሚዲያ ካውንስል ነው። መንግስት አሰረ ምናምን የሚባል ነገር እኔ አንድ ጊዜ ጋና ሄዶ ያጋጠመኝ ነገር ለመናገር ከፈቀዳችሁልኝ በጣም የሚገርመው ነገር
እዛ ፓርላማ ራሱ የከፎር የሚባል ፕሬዚዳንት ነበርና ለምንድን ነው ጋዜጠኞች የሚታሰሩት ብሎ አቀረበ። ዝም ብሎ ጋዜጠኞች ይታሰሩና ምናምን ይባላሉ። ፍትሐ ብሔርና ወንጀል የሚለው እንኳን ልዩነት የለውም። ስለዚህ አሁን ፓርላማውን ይሄ ነገር ለይቶ አላግባብ የታሰሩትን ነገር መፈታት አለባቸው ብሎ ሀሳብ አቅርቦ ፓርላማው ተወያይቶ እኔ እዛ በአካልም ነበርኩ። በጠዋቱ ጋዜጠኞች ተፈታ። ማነው ይሄ እንትን ያደረገው? ፕሬዚዳንቱ ራሱ ማለት ነው። ስለዚህ ብዙ የምንሰራው ነገር አለ። የእናንተ ምክር፣ የእናንተ ውይይትም ሁሉ ጊዜ ያስፈልገናል። ይሄኛው በአንድ ጊዜ ሁሉም ለማየት እንትን ባያደርጉ ኤኒታይም እዩትና አስተያየታችሁ በጽሁፍም ይሁን በሁሉም ነገር አቅርቡልን። አብረን መስራት አለብን፣ እንትን ማድረግ አለብን። ይሄ ያላችኋት ግን መጀመሪያ ወደ ሌላ ነገር ከመሄድ በፊት ባለስልጣኑ ጋራ በአስቸኳይ በዚህ ሳምንት ተወያይተን አንድ እንትን ነገር ነው። ምክንያቱም የመንግስትን ኢሜጅ ነው እንትን የሚያበላሽ ነገር፣ ለመንግስትም አይጠቅምም እንደዚህ አይነት አሰራር። አንዳንዱ ለመንግስት እውቅና ያቆመ ምናምን ይመስለዋል፣ ግን ኢሜጅ እያበላሽ ነው ያለው። ህግ አይከበርም ያለው ምናምን አይከበርም ያለውና ይሄኛውን ነገር ያቀረባችሁት ሀሳብ እንሰራለን። እናመሰግናለን ለማለት ፈልጌ ነው። ፋርዘር አይዲያሽ ደግሞ እንትን አድርጉ።